ስለዚህ ገዝታችሁ ተጠቀሙ። ከራሳችሁ የሚበልጥ ነገር የለም ባይ ነኝ። ስለዚህ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሜሪ ዩቲዩብ ቻናል ተከታዮቻችን ደህና ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬም ደግሞ ለእናንተ ይጠቅማቸዋል ብዬ ያመጣሁት አንድ ምርጥ ቪዲዮ አለ ማለት ነው። እሱም ደግሞ ፊትን በተመለከተ ነው ማለት ነው። የኔ ፊት እንደሚታዩት ይኸው እዚህ ጋር አይታችኋል። ምንም አይነት ፊልተር አልተጠቀምኩበትም ማለት ነው። የራሴ ፊት ነው ማለት ነው። ስለዚህ ብዙ ጊዜ ፊታችሁ ላይ ብጉር ሲወጣባችሁ ማለት ነው ችላ የምትሉ ሰዎች አላችሁ ማለት ነው። ስለዚህ ፊታችሁ ላይ የሆነ ነገር ሲወጣ ችላ ማለት የለባችሁ። ይልቁንም ደግሞ አንዳንድ ሰዎች ምን ይመክራሉ? የጥርስ ሳሙና፣ ሎሚ እነዛን እኔ በበኩሌ አልመክርም ማለት ነው። ምክንያቱም ይሄ በጥናትም ላይ ተጠናል። ለፊት ይሆናል አይሆንም የሚለው ትምህርት የሌለው ነገር ነው ማለት ነው። እሱ ያው አንድና አንድ የተሰራበት የጥርስ ሳሙና ለፊት ነው። ሎሚ ደግሞ ከምግብ ጋር ሲበላ ነው ማለት ነው። ምክንያቱም የሚሆነው ማለት ነው። ስለዚህ እናንተ ፊታችሁ ላይ የሆነ ነገር ሲወጣ ማድረግ ያለባችሁ ከተቻለ በቤት ውስጥ ማለት ብጉርን ያጠፋል የሚባለው ነገር እንግዲህ እያለው አይመስለኝም። እንግዲህ ፊት እንደዚህ ማሳጅ ለማድረግ እንደ አቮካዶ፣ ሙዝ እንደዛ ነገር ብትጠቀሙ እኔ እንደዛ ነገሮችን እመክራለሁ ማለት ነው። ከዛ በተረፈ ግን ይሄ ሎሚ፣ የጥርስ ሳሙና አሉ የተለያዩ ነገሮች እነዛን ባትጠቀሙ በበኩሌ ይቻላል ማለት ባትጠቀሙ ብዬ ያስባለሁ ማለት ነው። ስለዚህ ይልቁንም ደግሞ እኔ የሚጠቀሙን ሰሞኑ ነው የምር እውነት ለመናገር ማለት ነው። እኔ አልዋሽም፣ መዋሸትም አልወድም ማለት ነው። እና እውነት ለመናገር የኔ ፊት ሰሞኑን ትንሽ እንክብካቤ አቆሜ ነበር ማለት ነው። ከሳምንታት በፊት በጣም ብጉር እየበዛ መጣ። ብዙ ጊዜ ብጉር የሚወጣበት ምክንያት አንደኛ የሴት ወር አበባ እንደዚህ በሚመጣበት ሰዓት ላይ ብጉር ይወጣል ማለት ነው። ከዛ በተረፈ ግን ወር አበባ ሳይመጣ ወይ ደግሞ ከወር አበባ በፊት ዝም ብሎ ብጉር የሚያስቸግራችሁ ከሆነ ደግሞ የምትጠቀሙበትን ሳሙና ላሳያችሁ ማለት ነው። እኔ አሁን ፊቴ ወዛማ ነው ማለት ነው። ስለዚህ ለወዛም ፊት እዚህ ጋር ያው ኢሳው ራሱ አለ አልቀደድኩበትም። ቢቀደድም ባልቀደው ምንም ማድረግም ይሄን ሳሙና ተጠቀሙ ማለት ነው። ጌታን እውነት ለመናገር ቆንጆ በጣም ምርጥ ሳሙና ነው ማለት ነው። አያችሁት? ፎቶ አድርጉና ያዙ ማለት ነው። ስለዚህ እቺን ሳሙና ገዝታችሁ ተጠቀሙበት። በጣም ቆንጆ ነው። ፊታችሁ ወዛማ ከሆነና ብጉር የሚያስቸግር ከሆነ ይህንን ሳሙና ተጠቀሙበት። አንደኛ ፋርማሲ ሄዳችሁ ግዙ። ፊታችሁ ሳይበላሽ ፊታችሁ ላይ የሆነ ብጉር ወጥቶ እየጠቆረ የሚያስቸግራችሁ ከሆነ ፊታችሁ ደግሞ አንዴ ከተበላሸ ያ ፊት ለመመለስ በጣም ዋጋ ያስከፍላል ማለት ነው። ስለዚህ ዋጋ ከመክፈላችን በፊት ደግሞ ያው ትንሽ ሂሳቡ ውደድ ብለን ብዙም ውድ አይደለም ግን ትንሽም ውድም አይደለም እርካሽም አይደለም ማለት ነው። ደግሞ ከራስ በላይ ንፋስ የሚባል ነገር አለ። ስለዚህ ከራስ የሚበልጥ ነገር የለም። ስለዚህ ፊታችሁ ላይ የሆነ ነገር ሲወጣ ቤት ውስጥ ከምትሞክሩ ፋርማሲ ሄዳችሁ አማክራችሁ። አሁን ፋርማሲ ላይ ለጥቁር ነጠብጣብ ከወጣ እንዲሁም ደግሞ ብጉር ለሚያስቸግር ነገር እንደዚህ ያው ፋርማሲ ላይ የተመረጠው የተሻለ ሳሙኖቹን ታገኛላችሁ ማለት ነው። ምክንያቱም ያ ቤት ውስጥ የምንጠቀማቸው ነገር ለጉዳትም ሊያዳርግ ይችላል ማለት ነው። ስለዚህ ይህንን ሳሙና ገዝታችሁ ለወዛም ፊት ማለት ነው። ለወዛም ፊት አለ፣ ለደረቅ ፊት አለ፣ መካከለኛ ፊት እናንተ እንደ ፊታችሁ ማለት ነው አለ። ፋርማሲ ላይ የሌለው ነገር የለም። ስለዚህ ያው ገዝታችሁ ተጠቀሙበት። ፊታችሁ ደግሞ ሳይበላሽ ምንም ከእናንተ የሚበልጥ ነገር የለም። ስለዚህ ፋርማሲ ሄዳችሁ የትኛውም አይነት ነገር ቢከሰትባችሁ ችግር ቢከሰት ፋርማሲ ሄዳችሁ ወይ ደግሞ ሐኪም ሄዳችሁ ቢታማክሩ በበኩሌ የተመረጠ ነው ብዬ አስባለሁ። እኔ ደግሞ በፊቴ ቀልድ አላውቅም። ፊቴን በጣም እወዳለሁ። ማንም ያው ራሱን ይወዳል አይደል? ራሱን ይወዳል። ስለዚህ ፊቴን በጣም እወዳለሁ። እንዲበላሽ አልፈልግም። በቃ ፊቴ ላይ የሆነ ነገር ወጥቶ እንኳን እንትን ካለ በጣም ነው የሚጨንቀኝ ሆነ ለመናገር ማለት ነው። ለራሴ በጣም ይጨንቀኛል። ሌላ ደግሞ ሰንስክሪን ማለት ነው። በተለይ ብዙ ጊዜ አረብ ሀገር ኢትዮጵያ ላይ እንደዛ ነገሮችን አናውቅም። በነገራችን ላይ እዚህ ሰው ሀገር ስንወጣ ነው ማለት ነው ፊታችን የሚበላሸው። ኢትዮጵያ ላይ አየሩ ንጹህ ነው፣
የምንታጠበው ውሃ ከኬሚካሉ ንጹህ ነው። እዚህ ደግሞ ታውቃላችሁ ሁሉም ነገር በኬሚካል ነው ማለት ነው አረብ ሀገር ላይ። ስለዚህ በተለይ ደግሞ ምግብ የምትሰሩ ፊታችሁ በጣም ይበላሻል። ስለዚህ ፊት ደግሞ እንዳይበላሽባችሁ ይህንን ሳሙና ግዙ። የትኛም ደረቅ ፊት ኖራችሁ ወዛም ፊት ኖራችሁ ፋርማሲ ሄዱና አማክራችሁ መድኃኒቱን ግዙበት ማለት ነው። ሳሙና ግዙ። ሌላ ደግሞ ሰንስክሪን ተጠቀሙበት። ፀሐይ ላይ በተለይ ደግሞ ፀሐይ ላይ የምትውሉ ሰዎች ሙቀታማ ቦታ ላይ ስትኖሩ ሰንስክሪን ያስፈልጋል ማለት ነው። ምክንያቱም ከፀሐይ የሚመጣው ነገሮችን ይከላከልልናል ማለት ነው። ስለዚህ ሰንስክሪን መጠቀም አለብን። ውጭ ስንወጣ፣ ቤት ውስጥ ስንሆን ደግሞ ያው እኔ ፋርማሲ ነው አሁን ለመናገር ቤት ውስጥ እንደዚህ ከታጠብኩ በኋላ ፊቴን የሚያለሰልስበትን ጠየኳቸው ማለት ነው። ተጠይቃቸው የለም አሉ። እንደ ምን አይነት ፋርማሲ ነው ብዬ ትቼ ወጣሁ ማለት ነው። ከዛ ሰንስክሪኑን ደግሞ ገዛሁት። ሰንስክሪን ቤት ውስጥ መጠቀም ይቻላል፣ ውጭን ስትወጡ መጠቀም ትችላላችሁ ማለት ነው። ስለዚህ እኔ ለእናንተ ዛሬ ይጠቅማቸዋል ብዬ ያመጣሁት ይሄንን ሁለቱንም ነው ማለት ነው። ስለዚህ ይችንን ሁለቱንም ወዛም ፊት ያላችሁ ፋርማሲ ሄዳችሁ ፋርማሲ አማክራችሁ ግዙና ተጠቀሙ ባይኔ ማለት ነው። ይህንን ያው ውጭ ስትወጡ ነው የምትጠቀመው። ከፈልጋችሁ ቤት ውስጥ መጠቀም ትችላላችሁ። ግን ጥንጥዬ ናት። ትልቁ ይኖራል ብዬ እንጂ ግን ይኖራል ማለት ነው። ይሄ ደግሞ ትንሽም አለ ትልቅም አለ። ይሄ ትልቅ ነው ማለት ነው። ቁጥሩ ራሱ ያያችሁት ይታያል። እዚህ ጋር 16 ቁጥር ነው የምለው ማለት ብዙ እንትን ባልልም ማለት ነው። በቁጥሩ ነው የሚያውቀው ማለት ነው። እንትን ትልቅ መሆኑ ማለት ነው። እና ከዚህ አነስ የምለው ደግሞ ትንሽ ቢሮ አርከስ የሚላለ ማለት ነው በሳይዝ። ስለዚህ ቤተሰብ ይሄን ነው ስለጠቀመኝ ነው ይዤላችሁ የመጣሁት። ለምን ቪዲዮ አልሰራም ለምን አላሳያችሁም ብዬ ነው ማለት ነው። ስለዚህ ገዝታችሁ ተጠቀሙ እና ይህንን ቤቱን ደግሞ ሰብስክራይብ፣ ላይክ ለሌሎቹም ደግሞ ሼር አድርጉለት። ይህን ደግሞ ያው እንደነገርኳችሁ ብጉር ለሚያስቸግር ፊት ነው ማለት ነው። ለብጉር ይታያል። ፎቶ አንሱ። አነሳችሁ? ኦኬ በቃ ስለዚህ ገዝታችሁ ተጠቀሙ። ከራሳችሁ የሚበልጥ ነገር የለም ባይ ነኝ። ስለዚህ ብጉራችሁን ባይ ባይ። ደግሞ እኔ እዚህ ጋር ያያችሁት ብዙ ጊዜ ችላ ማለት ለዛ ነው ፊትን ያበላሻል የምላችሁ ማለት ነው። እኔ ከዚህ በፊት ማለት ዩቲዩብ ላይ እንደዚህ ብዙ ማለት ከታተልም ነበርና ማለት የራሴን ዩቲዩብ ከማክፈቴ በፊት ብዙ ነገር እንትን የጥርስ ሳሙና ምናምን ይቀብቼ ያለው ማለት ነው። እና ከዛም ምክንያቱን አላውቅም። ወይ ደግሞ አንዳንዴ ይሄ ምንድነው ምንተኛበት ትራስ ራሱ ማለት ነው እሱ ብዙ ከቆየብንና ማለት እንዴት ነው ስላችሁ ማለት ብዙ ሳንቀይር ከቆየ እንደዛ ነው ነገሮች ጉንጫችን ላይ ሊከሰት ይችላል ማለት ነው። ስለዚህ በተቻለ መጠን ደግሞ ትራሶቻችንን የጨርቆቻችን ቶሎ ቶሎ ብንቀይር እሱም የተሻለ ነው። ከዛ በተረፈ ደግሞ ሰንስክሪን ተጠቀሙ እና ፊታችሁ ጽድት ይሁን፣ ኮንፊደንሳችሁ ጽድት ይሁን እና እንደዛ ይላችኋል። የኔ አሁን እዚች ጋለችው ታጨንቀኛለች እቺ ማለት ነው። እቺን የሚያጠፋትን ነገር ነው በዚህ ሰዓት የሚፈልገው ከምንም በላይ እና ሰሞኑ ብጉር ወጥቶብኝ ነበረ። ተመስገን ሄዶብኛል። እና ያ አስቀድሞ ምንድነው የሚባለው? ምን ከማለት ነው አስቀድሞ ምንድነው ማሸማቀቅ ምንድነው የሚባለው ነገር አለ። ብዙ ምን አላውቅም ስለንት ነው ስለንግግሩ ማለት ነው። እና ቤተሰብ በጣም ነው የማመሰግናችሁ። እንዳልኳችሁ ያ የኔ ፔጅ ለኔ እየጠቀመኝና እየጠቀመኝን ብቻ ነው ይዤላችሁ የሚመጣው እንጂ ለራሴ ጥቅም ብዬ የማይሆን ቪዲዮዎችን ዝም ብዬ አላመጣላችሁም፣ አልሰራላችሁም። ምክንያቱም ዛሬ ላይ ይሄንን ሳሙና ጥሩ ነው ብዬ ለእናንተ አሳይቻችሁ ነገ ፊታችሁ ላይ የሆነ ነገር ቢወጣ የሆነ ነገር ቢከሰት እሷ እኮ እንደዚህ አድርጋ እሷ እኮ እንደዚህ ቪዲዮ ሰርታ ከሷ ገዝቼ አምጥቼ ነው ፊቴ እየተበላሸብኝ ብላችሁ እኮ እኔን ማውቀሳችሁ አይቀርም ማለት። ስለዚህ እኔ ደግሞ በራሴ ላይ ሞክሬበት ለኔ ከጠቀመኝ ነው ማለት ነው ለእናንተ ይዤላችሁ የሚመጣው። ስለዚህ ተጠቀሙበት፣ በጣም ጥሩ ነው። ይሄ ሲጀመር ምንም አይነት የሚያደርስ ጉዳት የለውም ማለት ነው። የሰንስክሪን ለፀሐይ ነው ማለት ነው፣ ፀሐይን ለመከላከል ብቻ ነው ማለት ነው። ስለዚህ ምንም አይነት ጉዳት የለውም። ይሄ ደግሞ ለእንትን ነው ማለት ነው፣ ለብጉር ነው። እሱ ምንም የሚጎዳ ጉዳት የለው። ይልቁንም ይሄ ዝም ብለን ቤት ውስጥ
ጭቃ ሳሙና ምናምን አለ አይደለም? እሱ እዚህ ቤትም ነበረ። እንደውም እኔ ባለውበት ቤት እሱ ይሰራበታል ማለት ነው፣ ሳሙና ማለት ነው። ግን ሊጠቅመኝ አልቻለም። ስለዚህ ያው እናንተ በራሳችሁ ላይ ችላ አትበሉ ማለት ነው። ራሳችሁን ጠብቁ። ራሳችሁ ውድ ናችሁ ማለት ነው። ለማንም ሰው ለራሳችሁ በቃ አለደ። ስለዚህ ለራሳችሁ ኮንፊደንስ ይኖራችኋል። ራሳችሁን ጠብቁ። እናም በጣም ነው የማመሰግነው እስከዚህ ስለተከታተላችሁኝ። ስለዚህ በቀጣይ ቪዲዮ ደግሞ እንገናኛለን በተሻለ። እስከዛ መልካም ቆይታን ሁሉ እመኝላችኋለሁ። ተባረኩ። ባያላችሁበት ሰላማችሁ ይብዛ። በሰላም ውላችሁ በሰላም ግቡ። ሁላችንም የመዳም ቅመሞች ደግሞ እግዚአብሔር በሰላም ለእናት ሀገራችንን ያብቃን እላችኋለሁ። መልካም ቆይታ። በቃ አመሰግናለሁ። ተባረኩ። ቤቱን እንግዲህ እንዳልኳችሁ ላይክ፣ ሰብስክራይብ፣ ደወል ምልክቷን በመጫን ቤተሰብ ሁኑ። ቤተሰብ ላልሆኑ ደግሞ ሼር እያደረጋችሁ አድርሱ። እናመሰግናለን።